የሳውላ ከተማ 514 ኪሎ ሜትር ርቀት ላይ ከአዲስ አበባ የምትገኝ ሲሆን ከደቡብ ኢትዮጵያ ክልል መቀመጫ አርባ ምንጭ 250 ሜትር እና ከወላይታ ሶዶ 140 ኪሎ ሜትር ርቀት ላይ የምትገኝ የጎፋ ዞን ዋና ከተማ ነች። ከተማዋ በ1963 እንደ አውሮፓውያን አቆጣጠር ከጉልቂ ወደ ሳውላ ከተማ እንደመጣችና መስረቷም ከዛ እንደሚጀምር ይነገራል። በዛን ወቅት የቀድሞ ስሟ ፈለገ ነዋይ እንደነበረ ይታወቃል። ትርጉሙም ጌትስ ኦፍ ዘ ላንድ የሚል ስያሜ እንዳለው አባቶች ይናገራሉ። ከተማዋ ከባህር ጠለል በላይ 1395 ሜትር ከፍታ ላይ የምትገኝ ሲሆን የተራራን ግርጌ ይዛ የተመሰረተች የንግድ ማዕከል ናት። በ1965 የከተማ ፕላን እንዳገኘችና በ2002-2003 ዓ.ም እንደ አውሮፓውያን አቆጣጠር የከተማ አስተዳደር የመዘጋጃ ሪፎርም ተጠቃሚ እንደሆነች ይታወሳል። በውስጧ 9 የመንግስት፣ 4 የግል ትምህርት ቤቶች፣ አርባ ምንጭ ዩኒቨርሲቲ ካምፓስ፣ የግል ኮሌጅ እና የፖሊቴክኒክ ሆስፒታል፣ ጤና ጣቢያና የክልልና ያሉባት ከተማ ስትሆን ከሰባቱ ወረዳዎች ጋር በጋ ከክረምት የሚያገናኝ መንገድ ያላት ሲሆን በቅርቡ የሚጠናቀቀው የሶዶ ሳውላ የመንገድ ፕሮጀክት ከተማዋን እድገት ወደ አንድ ግስጋሴ ከፍ እንደሚያደርግ ይጠበቃል። በዚህ የግስጋሴ ፍጥነት ኦርቶዶክሳዊት ቅድስት ቤተክርስቲያን ሀገር እንደመሆኗ ከተማዋ የወደፊት እቅድና የልማት አቅጣጫ በመከተል ሀገራዊ አስተዋጽኦ ለማድረግ ቆርጣ ተነስታለች። በመሆኑም የጸራ ጽዮን ቅድስት ልደታ ወደ ናግል ቤተክርስቲያን በሳውላ ከተማ እምብርት እንደመገኘቷ ከተማዋ የወደፊት እድገት ጋር ያገናዘበ መሪ እቅድ አዘጋጅታለች። ምንም እንኳን የበጀትና የአቅም ውስንነት የሚታወቅ ቢሆንም ደረጃ በደረጃ በጊዜና በወቅት እንደ እግዚአብሔር ፈቃድ ይህንን እቅድ ለመፈጸም ከወዲሁ የእቅድ ዝግጅቱን በማጠናቀቅ ላይ ትገኛለች። ሕንፃ ቤተ ክርስቲያን ሁልጊዜም በምዕመናኖቿ ልግስና የሚከናወን በመሆኑ ቤተ ክርስቲያኗ ምዕመናኖቿን ተስፋ በማድረግ በዚህ ተስፋፋና ሰፊ መሪ እቅድ ይዛ የልማቱ አጋር ለመሆን ተነስታለች። እንደሚታወቀው የሳውላ ከተማና በዙሪያ የሚገኙ የሰባቱም ወረዳ ምዕመናን ሃይማኖቱን አክባሪና ለቤተ ክርስቲያን ተቆርቋሪና በእምነቱ ጉዳይ ወደ ኋላ እንደማይል በተለያዩ ክስተቶች ጥንካሬውን አስመስክሯል። በዓመታዊ ንግስና፣ በወራዊ ክብረ በዓላት በነቂስ ወጥቶ ታቦተ ክብሩን አጅቦ በልዩ ጉባኤውም ተሳትፎውን አጠናክሮ የሚቀጥል ታታሪ ሕዝብ ነው። በዚህም ልክ ቤተ ክርስቲያን በጉልበትና በገንዘብ በመደገፍ የተለመደ አስተዋጽኦ በማድረግ በከተማ ውስጥ ያሉ አድባራትና ቤተ ክርስቲያናትን ያሰራ ሲሆን መንፈሳዊ ግዴታውን በመወጣት የእምነቱን ጥንካሬ ያሳየ ምዕመን ነው። ለእምነቱ ቀናኢ ከመሆኑ የተነሳም እንደ ሌሎቹ አድባራትና ገዳማት የሳውላን ጸራ ጽዮን ቤተ ደናግል ልደታ ለማርያም ገዳምን ራሷን በልማት የምትችልበትን ታሳቢ ያደረገ ወደፊትም ከላይ እንደገለጽነው የከተማዋን የእድገት ግስጋሴን ተስፋ ያደረገ
እቅድና መሪ ፕላን አዘጋጅታለች። ይህንኑ የተገነዘበውም የገዳሙ ልማት ኮሚቴ የቀጣዩን ዓመታት የልማት እቅድ በሚከተለው መልክ አስፍሮታል። ግቢው ካሬ ሜትር ሲሆን በዚህ ውስጥ ዘመናዊ ካቴድራል ህንፃ ቤተክርስቲያን ለማሰራት፣ የክርስትና ቤትና ቤተልሔም፣ የካህናትና ደናግል መኖሪያ፣ የእንግዳ ማረፊያ፣ የሰንበት ትምህርት ቤትና የመሰብሰቢያ አዳራሽ፣ የንግድ ገቢ ማስገኛ ህንፃና የወንዶችና የሴቶች መጠለያን፣ የመኪና ማቆሚያና የሳይት ወርክ ስራዎችን በረጅም ጊዜ እቅድ የሚከናወንበትን መሪ ፕላን አዘጋጅቷል። የዚህ መሪ ፕላን በአንዴ ይከናወናል ማለት ሳይሆን ደረጃ በደረጃ በማስቀመጥ የሚሰሩ የልማት እንቅስቃሴዎች ሁሉ በዚህ ፕላን እቅድና መሰረት እንዲሰሩ ታስቦ ይህ ፕላን ተዘጋጅቷል። ሳውላ ጸራ ጽዮን ቤተ ደናግል ልደታ ለማርያም ገዳም ሳውላ